ሰላም ሰላም፣ ጤና ይስጥልኝ የትዕግስት ዩቱብ ተከታታዮች ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሆነ ባለሙሉ ተስፋ ነኝ እላችኋለሁ። እና ሁላችሁም በያላችሁበት እህት ወንድሞቼ ሰላማችሁ ብዝት ይበልልኝ እላለሁ። ዛሬ እስቲ አንድ ነገር ማለት እፈልጋለሁኝ። እሱስ ምንድነው ብትሉኝ፣ እሱም አረብ ገደለ የተባለ ወንድማችንን ማለት ነው። በእርግጥ በምን አይነት ምክንያት ወይ ሊገልም መጥቶ ያው ላለመቀደም ቀድሞትም ሊሆን ይችላል፣ አይታወቅም። እግዚአብሔር ነው የሚያውቀው። ያንን እኛ አናውቀውም። አሁን መፍረድ አንችልም። ያው አትፍረድ ይፈረድብሃል የሚባል ነገርም አለና ማለት ነው። እና የሆነ ሁላ ሆኖ አንዳንድ አሰሪዎች በጣም ትዕግስትን የሚፈታተኑ ደሞዝ እንኳን በስርዓት የማይከፍሉ በተለይ ደግሞ እህት ወንድሞቻችን በረሃ ላይ የሚሰሩት የሚበላ የሚጠጣ የማያገኙት ግመልና ፍየል በግ የሚጠብቁት ያለ ምግብ ያለ መጠጥ በሙቀት በበረሃው ነው። እና ያ ሲደማመርበት በዛ ላይ ደግሞ አንዳንድ አረቦች ባለጌዎችም አሉ። በዛኑ ልክ ያው ጨዋም ይኖራል፣ ባለጌም ይኖራል። ስርዓት ያለው መልካም አስተሳሰብ ያለውም ያው እኛ ሁላችንም እንደየ መልካችን አስተሳሰባችንም የተለየ ነው። ሆኖም እንዳለ ያው እኛ ትዕግስት ነው የሚያስፈልገው። ሁሉ ነገር ያው ደሞዝም ቢሆን ያው በትዕግስት ወይ ደግሞ በዘዴ መጠቀም ነው እንጂ አሁን እዚህ ሀገር እንግዲህ የሳውዲ ሕግ በጣም ከባድ ነው። የገደለ ይገደል ነው የሚባለው እና በጣም ከባድ ነው። ሰርቼ ሀገሬ እገባለሁ ብሎ ይሄን ወይ ቤተሰብ ልጅ፣ እናት፣ አባት፣ ሚስት፣ ልጆችም ሊኖሩት ይችላል፣ አይታወቅም። ሰርቼ ያልፍልኛል፣ ደህና ነገር ላይ እደርሳለሁ፣ ትልቅ ደረጃ እደርሳለሁ ብሎ ያሰበው ሰውዬ እንግዲህ በትንሹ እንግዲህ ያው እስካሁን ድረስ ምንም አይነት ያው ሲያዝ ብቻ ነው እንጂ የታየ ምንም የታየ ነገርም የለም። ይሄ ነው ተብሎ የተወራ ነገርም የለም። ከእንደዚህ አይነት ፈጣሪ አምላክ ትዕግስቱን ይስጠን። እሱ ፈጣሪ አምላክ እሱ ይሰውረን። እግዚአብሔር እውነት በጣም ከባድ ነው። በጣም በእርግጥ እንደው እንኳን አይደለም የአንድ ወር ደሞዝ እንኳን ቀኗ ስታልፍ እንዴት ነው የሚያበሳጨው? ያናድዳል። አያናድድም ማለት አይደለም፣ ግን ደግሞ ሆኖም እንዳለ ያው በዘዴ መጠቀም ነው እንጂ በጉልበት መጠቀም እዚህ እንደ ኢትዮጵያ አይደለም። ኢትዮጵያ አሁን ማንኛውም ሰው የፈለገውን ወንጀል ሰርቶ የፈለገውን ነገር አድርጎ ወይ የተወሰነ አመት ታስሮ ወይ የተወሰነ ወራት ታስሮ በዋስ በምን ተብሎ ይወጣል። እዚህ ሀገር ግን እንደዛ አይነት ነገር የለም። የገደለ ይገደል ነው። እና እባካችሁ በተቻላችሁ መጠን በዘዴ ተጠቀሙ። በጉልበት ሳይሆን ነገሩ በዱላ ሳይሆን በዱዓ ነው ተብሏል። ስለዚህ በተቻላችሁ መጠን እንደው እባካችሁ የሰው ልጅ በህይወት ካለ ነገ ሌላ ቀን ነው። የሰው ልጅ በህይወት ብቻ ኑር። በህይወት ካለ ሁሉ ነገር ነገ ሌላ ቀን ነው። ህይወት ይቀየራል፣ ታሪክ ይቀየራል። እግዚአብሔር ታሪክን ቀያሪ ነው። ሁሉ ነገርን ይቀይራል። ትናንት የነበረው ዛሬ ላይኖር ይችላል። ዛሬ የነበረው ነገ ላይኖር ይችላል። ዋናው የሰው ልጅ ምንድነው? ታጣለህ፣ ታገኛለህ። ማጣትም ማግኘትም ያለ ነው። ግን ትልቁ ነገር ደግሞ ምንድነው? እዚህ ጋር የሚያሳስበው ትልቁና ከባዱ ነገር በህይወት መኖርህ ነው። እና ስለዚህ ሴቶቻችንም ሴት እህቶቻችንም ወንድሞቻችንም በተቻላችሁ መጠን በትዕግስት አድርጉት። በትዕግስት ቢሆን ይሻላል። ምንም ቢሆን የኛ ስም ሲጀመርም አያምርም። ጉልበታችን እንጂ ምናችንም አይወዱትም። ስለምንሰራ ጉልበታችን ስለሚወዱን ነው እንጂ ስማችን አያምርም። እንኳን ይሄ ከባዱ ነገር ተፈጥሮ ማለት ነው። ደግሞ ተጠንቀቁ። ሁላችሁም ራሳችሁን ጠብቁ። በተለይ አሁን እቺ ጊዜ እስክታልፍ ድረስ ግድ ነው።